በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። ከባለፈው ሳምንት ቀጥለን ደግሞ ዛሬ የመጽሐፍ ቅዱስ ጥናት በሚል መነሻ ርዕስ ጀምረናል። ዛሬ ደግሞ የአዋልድ መጻሕፍትን እና መጽሐፍ ቅዱስን እንዴት ማንበብ እንችላለን፣ እንዴት መረዳት እንችላለን የሚለውን በተወሰነ መንገድ እናያለን። ያው የብዙዎቻችን ትልቁ ችግር ከብዛቱ የተነሳ የማንበብ ልምዳችን እጅግ ደካማ ስለሆነ የምናነብበትን መጽሐፍ ቅዱስን ከሌሎች መጽሐፍ ለይተን በምን አይነት መንገድ አንብበን በምን አይነት መረዳት ውስጥ እንዴት ማለፍ እንዳለብን የምናይበት ክፍል ይሆናል። በተለይ እንዴት ማንበብ እንችላለን የሚለውን ማለት ነው። ከዚያ አስቀድሞ ግን የአዋልድ መጻሕፍትን አሁን ባለንበት ዘመንም ትልቁ አከራካሪ ወይም ደግሞ ብዙ ጥያቄዎች የሚነሱት እዚህ ላይ ስለሆነ አዋልድ መጻሕፍት ማለት ምን ማለት ነው? ከእንደገናም ደግሞ ከአስራው መጻሕፍት የሚባሉ የትኛዎቹ ናቸው? የመጨረሻው ደግሞ በተለይ አዋልድ መጻሕፍት ባህሪያቸው ምንድነው? ብዙ የአዋልድ መጻሕፍት አሉ። ከእንደገናም ደግሞ እነዚህ የአዋልድ መጻሕፍት ባለፈው እንዳነሳ ነው ቅዱሳት ከሚባሉ መጻሕፍቶች ውስጥም የሚመደብ ነው። አዋልድ መጻሕፍት ሁሉ ቅዱስ ተብሎ ይጠራሉ። ስለዚህ አዋልድ መጻሕፍት ለመባል ወይም ደግሞ ቅዱስ ተብሎ ለመጠራት ምን ማሟላት አለባቸው? ምንስ ይዙ ነው አዋልድ ተብለው የሚጠሩት የሚለውን ለማየት እንሞክራለን። የቅዱሳን አምላክ በቸርነቱ ይርዳን። የመጀመሪያው ያው ስርወ ቃሉን በመተርጎም እንጀምራለን። አዋልድ መጻሕፍት ነው የሚለው ወልድ በነጠላ ነው፣ አዋልድ በብዙ ነው። ስለዚህ ወልድ ልጅ ነው፣ ልጅ ማለት ነው። አዋልድ ማለት ደግሞ ልጆች ማለት ነው፣ በብዙ ማለት ነው። ስለዚህ አዋልድ መጻሕፍት ስንል መጻሕፍት ነው። ያው አዋልድ ስንል ልጆች ብለናል። አጠቃላይ ስንተረጉመው የመጻሕፍት ልጆች ማለት ነው። አስራው መጻሕፍት የምንላቸው እነማን ናቸው? ወይም ደግሞ አስራው ስሮች ማለት ነው። አስራው የሚለው አስራው መጻሕፍት የሚባሉት ተብለው የሚጠሩት 80 መጻሕፍት አጠቃላይ አስራው መጻሕፍት ይባላሉ። አዋልድ የሚባሉት ደግሞ ቅድም እንዳልነው የመጻሕፍት ልጆች ናቸው። እነዚህን አስራው መጻሕፍትን መሰረት አድርገው የሚነሱ አዋልድ መጻሕፍት ይባላሉ ማለት ነው። ሌላው የአዋልድ መጻሕፍት ባህሪያቸው ምንድነው? መገለጫቸው ምንድነው ስንል የመጀመሪያው አስራው መጻሕፍትን መተርጎም ነው፣ ማብራራት፣ መተንተን ነው። በተለይ አዋልድ መጻሕፍት ብለን የምናነሳቸው ብዙዎች አሉ። እንደ ስንክሳር፣ እንደ ሃይማኖተ አበው የተለያዩ የሊቃውንት መጻሕፍት የነ ቅዱስ ቄርሎስ የነ ቅዱስ ዮሐንስ አፈወርቅ ከእንደገናም የተለያዩ ተአምራትን ሊሆን ይችላል። ያው ፉካሪ ኢየሱስን የተለያዩ ትምህርቶችን መጽሐፍ ቅዱስን መሰረት አድርጎ የሚያብራሩ የቅዱሳን መጻሕፍቶች ቤተክርስቲያን የምትቀበላቸው መጻሕፍት ሁሉ አዋልድ ተብለው ይጠራሉ ማለት ነው። ለእነዚህ ሁሉ ግን መነሻቸው መጽሐፍ ቅዱስ ነው። ስለዚህ አዋልድ ተብለው የሚጠሩት ርዕሳቸውን ካለቀቁ እንግዲህ ያው ልጅ ማንን ይመስላል ቢሉ አባቱን ነው። ስለዚህ አዋልድ መጻሕፍት ልጆች ናቸው ስንል ማንን ይመስላሉ ማለት ነው? ራሱ መጽሐፍ ቅዱስ አባታቸው መጽሐፍ ቅዱስ ነው ማለት ነው። ለእያንዳንዱ ለአዋልድ መጻሕፍት አባቱ መጽሐፍ ቅዱስ ነው ማለት ነው። ልጅ አባቱን መስሎ እንደሚወለድ ሁሉ አዋልድ መጻሕፍትም አስራው መጻሕፍት መጽሐፍ ቅዱስን መሰረት አድርገው ከመጽሐፍ ቅዱስ ባልወጣ መንገድ የሚያብራሩልን፣ የሚተነትኑልን፣ የረቀቀውን የሚያጎሉልን ከእንደገና ደግሞ ንባቡን ወደ ምስጢር የሚቀይሩልን አስራው መጻሕፍት እንላቸዋለን። ማነው አዋልድ መጻሕፍት እንላቸዋለን ማለት ነው። እና ስለዚህ አዋልድ መጻሕፍት ቅድም ያነሳናቸው ነው። ባህሪያቸው ምንድነው? ባህሪያቸው መገለጫቸው ስንል አብዛኛው መጽሐፍ ቅዱስን ወይም መጻሕፍትን መተርጎም ነው፣ መተንተን፣ ማብራራት ነው። እንደ ምስጢረ ሥላሴ፣ ምስጢረ ሥጋዌ ያሉ ትምህርቶችን እንደነ ቅዱስ ቄርሎስ ያሉ፣ እንደነ ቅዱስ ዮሐንስ አፈወርቅ ያሉ፣ እንደነ ቅዱስ አትናቴዎስ ያሉ እጅግ በምንረዳው በሚገባን መንገድ ያስተምሩናል። እነ ቅዱስ ጎርጎርዮስ ዘንዚናዙ፣ ዘኑሲስ እነዚህ ሁሉ በምንረዳው መንገድ መጽሐፍ ቅዱስን አብራርተውልናል። ሊቃውንት አባቶቻችን ያብራሩልናል። ስለዚህ የሚያብራሩት ሌላ ነገር አይደለም፣ መጽሐፍ ቅዱስን ነው። መጽሐፍ ቅዱስን ባህሪያቸው ይሄ ነው። መጽሐፍ ቅዱስን መተርጎም፣ መጽሐፍ ቅዱስን ማብራራት ነው። ቅድም ያነሳናቸው መጻሕፍት ሌላ ትርጓሜያትም ሊሆኑ ይችላሉ። በቤተክርስቲያናችን የሚገኙ ትርጓሜያት
ትርጓሜ ወንጌል ትርጓሜ አጠቃላይ ሐዲስ ኪዳን ትርጓሜያት ሊሆን ይችላል፣ የብሉይ ኪዳንም ትርጓሜያት ሊሆን ይችላል። እነዚህን መሰረት አድርገው የሚያብራሩ እንደ መጽሐፈ ምስጢር ያሉ የተለያዩ መጻሕፍቶች አሉ የምናነሳቸው ከትርጓሜ አንፃር እያነበብ የምንማርባቸው ማለት ነውና ስለዚህ ዋና ባህሪያቸው የመጀመሪያ ባህሪያቸው የአዋልድ መጻሕፍት መጽሐፍትን መተርጎም መተንተን ማብራራት ነው ማለት ነው። ሌላው ሁለተኛው የአዋልድ መጻሕፍት ባህሪያት የአስራው መጻሕፍትን ምስጢር አራቆ ትርጓሜውን አቅንቶ ማቅረብ ነው። እንደ ዘመኑን መዋጀት ስለሚገባ በጊዜው ያለ ሰው የተነገረውን ለማን እንደሆነ ይበልጡኑ ደግሞ በተለይ በወንጌል ትርጓሜ ላይ እንደምናገኘው አባቶቻችን አንድም እያሉ ያብራሩታል። እንረዳው ዘንድ የረቀቀውን ምስጢረ ሥላሴ እንረዳው ዘንድ በተወሰነ መንገድ ጎላ አድርገው በተረዱት ልክ ጎላ አድርገው ያቀርቡልናል ማለት ነው። በህይወት ጭምር የሚተረጉሙ በህይወት ጭምር የሚያስተምሩ አባቶች ስለሆኑ ይበልጡኑ ጎላ አድርገው ያቀርቡልናል ማለት ነው። እና ስለዚህ አዋልድ መጻሕፍት የረቀቀውን ማጉላት ከእንደገናም ደግሞ ንባቡን አቅንቶ መተርጎም ማመስጠር ነው። እና ስለዚህ አዋልድ መጻሕፍት ሁለተኛ ባህሪያቸው ብለን የምናነሳው ይሄ ነው። ትርጓሜን ማቅናት፣ ምስጢርን ማጉላት ማለት ነው። ሶስተኛው በትምህርት የተሰጠውን የሰው ህይወት በተግባር ማሳየት ማለትም በወንጌል ላይ በትምህርት መንገድ የተቀመጡ ብዙ ነገሮች አሉ። አብዛኛው የወንጌል ክፍል ትምህርት ነው። ነገር ግን ይህንን መሰረት አድርገው በህይወታቸው የሚኖሩ ደግሞ ሰዎች አሉ። በህይወታቸው የሚያልፉ ሰዎች አሉ። ይህን መሰረት እያደረጉ የሚኖሩ ሰዎች አሉ። ስለዚህ እነዚያን ሰዎች ህይወት መግለጥ ነው። ለምሳሌ እንደና አቡነ ተክለ ሃይማኖት እንደና አቡነ ገብረ መንፈስ ቅዱስ ያሉ ወንጌልን በቃል ሳይሆን በህይወት የተረጎሙልን ማለት ነው። ያው ትርጓሜ ላይ ስንመጣ እናያዋለን በሰፊው። ይበልጡን ግን ትርጓሜ አባቶቻችን እንዴት ይተረጎማል ብለው ሲያስቀምጡልን አንድ ሊቃውንት አባቶች በእውቀታቸው ይተረጉሙታል፣ መጽሐፍ ቅዱስን ያብራሩታል፣ ይተነትኑታል፣ ያመሰርጥሩታል። ሁለተኛው ደግሞ ሰማዕታት በደማቸው ይተረጉሙታል፣ መጽሐፍ ቅዱስን በደማቸው ይተረጉሙታል። ያ ማለት ነው ወንጌል ላይ የተነገረውን መሰረት አድርገው ስለርሱ ብለው ደማቸውን ያፈሳሉ ማለት ነው። ልክ ወከአው ደሞሙ ከመማይ ደማቸውን እንደ ውሃ አፈሰሱ፣ ወኮነ ከማባግዘ ይጠብሁ እንደሚታረዱ በጎች ተቆጠረን እንዳለው ልክ እንደዚያው ደማቸውን የሚያፈሱ ስለ መንግስተ ሰማያትን ብለው መራራ ሞትን የሚታገሱ እነዚህን ሰዎች የምንማርበት የምናይበት ህይወታቸውን የምናጠናበት አንዱ አዋልድ መጻሕፍት ነው። ሌላው ሶስተኛው መጽሐፍ ቅዱስ ቅዱሳን አባቶች በገድላቸው ይተረጉሙታል። ሊቃውንት በእውቀት ከእንደገናም ሰማዕታት በደም ቅዱሳን ደግሞ በገድላቸው ይተረጉሙታል ማለት ልክ አሁን ገድለ አቡነ ተክለ ሃይማኖትን ስናነብ በመጽሐፍ ቅዱስ ላይ የተጻፈውን እነርሱ በህይወታቸው ሲተረጉሙት የምናይበት ነው። ጌታ በወንጌል የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህንን ሾላ ከዚህ ተነቅለ ከወዲያ ተተከል ብትሉት ይሆንላችኋል እንዳለ ሁሉ ያንን መሰረት አድርገው እርሱን በማመን ብዙ ገቢረ ተአምራትን እየፈጸሙ ኢአማንያን ወይም ደግሞ በጣዖት አምልኮ ውስጥ የነበሩትን ወደ አማኒነት እየመለሱ ከእንደገናም የዘላለም ህይወት እንዲያገኙ እየሰበኩ የኖሩ አባቶች የነዚህ ህይወታቸው ተሰንዶ የሰሩት ገቢረ ተአምራት እግዚአብሔር በእነሱ ላይ በምን አይነት መንገድ እንደተገለጠ የሚናገሩ መጻሕፍቶች አሉ። እና ስለዚህ ያንን ስናነብ ወይም ደግሞ ያንን ስንመለከት በውስጡ የወንጌልን መሰረት አድርገው በወንጌል የተጻፈውን እነሱ በህይወታቸው ተርጉሞት የምናገኝበት አለ። ከዚሁ አንፃር በብዙ አይነት መንገድ የምናነሳቸው ነገሮች አሉ። በተለይ ከአዋልድ መጽሐፍት አንዱ ቅድም እንዳነሳ ነው በሶስተኛ ላይ እንደጠቀስ ነው በትምህርት የተሰጠውን የሰው ህይወትን በተግባር ማሳየት። በትምህርት የተሰጠ የሰው ህይወት አለ። በባለፈው ያነሳ ነው የደጉ ሳምራዊ ህይወት አለ። ያ በወደቀበት ጊዜ አይተውት ሲያልፉ ነገር ግን ያ ደግ ሳምራዊ እንዳነሳው የምንመለከትበት አለ። ይህን አስታከው የወደቁ የሚያነሱ አሉ። ልክ እንደዚሁም ደግሞ ጌታ በወንጌል ጠላት ቢራብ አብላው ይላልና ዛሬ የተራቡ የሚያበሉ አሉ፣ የተጠማ የሚያጠጡ አሉ።
ስለዚህ በጎ ነገር በመስራት ልክ አሁን ትእዛዝ ላይ በተጻፈው መንገድ በመጽሐፍ ቅዱስ ውስጥ ያለውን በጎ ምግባራት ሁሉ በህይወታቸው የሚገልጡ ሰዎች አሉ ማለት ነው። ስለዚህ ከዚህ አንፃር ቅድም የጠቀስናቸውም ቅዱሳን አባቶቻችን ይህን እንድናይ ያደርገናል ማለት ነው። የጠቀስናቸው አባቶች ህይወታቸው መጽሐፍ ቅዱስን እንድናይ ያደርገናል ማለት ነው። ስለዚህ አዋልድ መጻሕፍት ባህሪያታቸው ወይም ደግሞ መገለጫቸው በሰው ህይወት ውስጥ በሰው ህይወት የተሰጠውን ማለትም በትምህርት የተሰጠውን የሰው ህይወት በተግባር ማሳየት ማለት ነው። ሌላው አራተኛው በእምነት በስርዓትም የአስራውን መጻሕፍት ስርና መሰረት ይዞ መገኘት። እንግዲህ ትልቁ ባህሪያቸው ይሄ ነው። አንድ መጽሐፍ በቤተክርስቲያን የሆነ መጽሐፍትም እርግጥ የቤተክርስቲያን መጽሐፍ ስንል ቤተክርስቲያን መጽሐፌ ነው የምትለው አረጋግጣ ነው። አባቶቻችን መጽሐፍ ቅዱስን በተለያየ መንገድ ይፈትኑታል። በዚህ በውዳሴ ማርያም ትርጓሜ ላይ እንደምናገኘው ቅዳሴ ማርያም ትርጓሜ ማለት ነው የአባ ሕርያቆስን የቅዳሴውን ትርጉም ከድውይ ላይ በመጣል በውሃ ውስጥ በማስገባት ከእንደገናም ደግሞ ሙት እስኪያስነሳ ድረስ እስኪደርስ እስከዚያ ድረሰው ነው ቤተክርስቲያን ይህ አንድ ቅዱስ መጽሐፍ ነው ብላ ከቅዳሴያቱ ከ14ቱ ቅዳሴያት አንዱ አድርጋ የተቀበለችው ማረጋግጣ ነው ያንን መጽሐፍ ቅዱስ ብላ የምትቀበለው ማለት ነው። ስለዚህ ከውሃ ቢጥሉት ሳይበሰብስ ከወጣ፣ ከእሳት ቢጥሉት ሳይቃጠል ከወጣ፣ ከእንደገናም ደግሞ ይበልጡኑ ደግሞ ቅዳሴ ማርያም ትርጓሜው ላይም እንደምናገኘው ሙት እንኳን እስከ ማንሳት ደርሷል። ልክ እስከዚህ ድረስ የሚደርስ ተአምር ያለው ማለት ነው። ያ ማለት ግን በመጽሐፍ ውስጥ የተገለጠው የእግዚአብሔር ሕያው ቃል ስለሆነ ሕያው እስትንፋስ ስለሆነ የሚሰራው እግዚአብሔር ስለሆነ ስለዚህ ከዚህ አንፃር ያንን ያደርጋል። ቅዱስ መጽሐፍ እንደሆነ የሚታወቀው ከዚህ አንፃር ነው ማለት ነው። ስለዚህ ያን ነው እንግዲህ በዚያ ውስጥ አልፎ ነው ነጥሮ ወጥቶ ነው ቤተክርስቲያን መጽሐፌ ነው ብላ የምትቀበለው ማለት ነው። እና ስለዚህ ያ ካልሆነ ግን አትቀበለውም። ስለዚህ ያ የሚሆነው እንዴት ነው ስንል ደግሞ አሁን እንደገለጽ ነው መሰረቱን መጽሐፍ ቅዱስ ሲያደርግ ነው። ምንጩን መጽሐፍ ቅዱስ ሲያደርግ ማለት ነው። ክደት የሌለበት ይሃው የሆነውን የእግዚአብሔርን ቃል የሚናገር ከሆነ ስሩን ካለቀቀ ቤተክርስቲያን መጽሐፌ ነው ትላለች። ይሄውም ደግሞ አንዱ የአዋልድ የምንላቸው መጻሕፍት አንዱ ባህሪያቸው ይሄ ነው። ያንን ይዞ መገኘት የአስራው መጻሕፍት የ81ዱን መጻሕፍት በውስጡ የተነገሩትን ቃል ሳያፋልሱ እሱን ይዞ መገኘት ማለት ነው። ሌላው ከዚህ የወጣ ከሆነ ግን ከመጽሐፍ ቅዱስ የወጣ ከሆነ ሐሳቡ መጽሐፍ ቅዱስን የማያብራራ ወይም ከመጽሐፍ ቅዱስ የወጣ ሐሳብ ከሆነ ቤተክርስቲያን አትቀበለው። መጽሐፍ ቅዱስን መሰረት ያደረገውን ሁሉ ግን ቤተክርስቲያን ትቀበለዋለች። የተቀበለችውም የኔ ብላ ያስቀመጠችው መጻሕፍቶች ሁሉ መጽሐፍ ቅዱስን መሰረት አድርገው የተቀመጡ ናቸው ማለት ነው። ሌላው የመጨረሻው አምስተኛው መጽሐፍ ቅዱስ አስራው መጻሕፍት ብለን ያነሳናቸው ምሉ ሊያደርጉ የሚችሉ ምስጢራትን ይገልጣል ወይም ደግሞ መግለጥ ነው። ለምሳሌ ህቡ የምንላቸው ወይም ደግሞ በከፊል የተገለጹ ነገር ግን በመጽሐፍ ቅዱስ ውስጥ የማናገኛቸው ብዙ ታሪኮች አሉ። መጽሐፍ ቅዱስ ይነግረናል፣ ነገር ግን በውስጡ የነገረንን ታሪክ በመላት አናገኘው፣ ሰፊ ታሪክ አናገኝም። እና ስለዚህ ይህን የት ያብራራልናል? ማን ያብራራልናል? አዋልድ መጻሕፍት ማለት ነው። አባቶቻችን በትርጓሜ ቤት ሲያስተምሩን ዋናው ወይም ደግሞ ለምሳሌ አንድ ሰው ዜና ሲያቀርብ አርስተ ዜና ይላል። ቀጥሎ አርስተ ዜናውን ካቀረበ በኋላ በመጨረሻ ላይ ለዝርዝሩ ደግሞ ብሎ ወደ ሌላ ሰው ይገበዛል። አካባቢ ያለውን የበለጠውን ታሪኩን ሁሉን ነገር አብራርቶ የሚያቀርበውን ማለት ነው። መጽሐፍ ቅዱስ እንደ አርስተ ዜና ነው። ዋና የሆኑ ነገሮችን ያዘው። የበለጠ ግን ዝርዝሩን የምናገኘው ግን አዋልድ መጻሕፍት ላይ ነው ማለት ነው። እና ስለዚህ ለምሳሌ የተወሰኑትን ለማየት እንሞክር። በዚህ በሁለተኛ ሳሙኤል ምዕራፍ 11 ቁጥር 8 እስከ 27 ድረስ ባለው የተጻፈውን የዳዊት መዝሙር የተወሰደው እንግዲህ ከያሽር መጽሐፍ ነው ይላል። ኬት እንደተገኘ ወይም ደግሞ ኬት እንደተገኘ መጽሐፍ ቅዱስ አይነግረንም። ነገር ግን አዋልድ መጻሕፍት ግን ኬት እንደተገኘ ያስቀምጥልናል ማለት ነው። ሁለተኛ ሳሙኤል ምዕራፍ 11 ቁጥር 8 እስከ 27 ድረስ ባለው ማለት ነው። ሌላው በዮሐንስ ወንጌል ምዕራፍ 20 ቁጥር 30 እስከ 31 ድረስ ባለው ወይም ደግሞ ምዕራፍ 21 ቁጥር 25 ላይ ጌታ በወንጌል ያልተጻፈ ብዙ ተአምራት እንዳደረገ ይነግረናል። ነገር ግን እነዚያ ተአምራት ግን በወንጌል ላይ አልተብራሩ።
ይህን የት እናገኛለን ሲባል አዋልድ መጻሕፍት ላይ ማለት ነው። ሌላው በዚህ በይሁዳ አንድ ምዕራፍ ነው ያለው ቁጥር 8 እስከ 10 ድረስ ባለው ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ይለናል። ስለ ሙሴ ሥጋ ማለት ነው በተከራከረ ጊዜ ይለናል። አሁን ምን እንደሆነ ስለምን እንደተከራከረ ወይም ደግሞ በምን ምክንያት ያ ነገር እንደተፈጠረ አይነግረንም። ዝርዝር ማብራሪያ የለውም። ዝርዝሩን ታዲያ ማን ይነግራናል ብንል አዋልድ መጻሕፍት ይሄውም ደግሞ ዜናሁ ለሙሴ የሚል መጽሐፍት አላት ቤተክርስቲያን። በዛ ላይ ስለምን እንደተከራከረ ያንን በሰፊው አስቀምጣለች ማለት ነው። ስለዚህ ለምሳሌ ከዚሁ አንፃርም ብናነሳ የእመቤታችን ታሪክ እመቤታችን ቅድስት ድንግል ማርያም አባት እናቷን መጽሐፍ ቅዱስ አይነግረንም። እንግዲህ ኃይለ አርያማዊት ወይም ከሰማይ የወረደች አይደለችም። ያውም ደግሞ ከቅድስት ሐና ከቅዱስ ኢያቄም በአብራክ የተገኘች እንደሆነች ነው የምናምነው። እና ስለዚህ ይህንን ስለ እናት ስለ አባቷ ታሪክ እናት አባቷን ስም እንኳን መጽሐፍ ቅዱስ አይነግረንም አያነሳልንም። ስለዚህ ይህን የት እናገኛለን ሲባል ተአምረ ማርያም ነገረ ማርያም ውስጥ በሰፊው እናገኛለን ማለት ነው። ስለዚህ ጌታ ራሱ አብዛኛው በተለይ መዋዕለ ስብከቱን ነው እንጂ መጽሐፍ ቅዱስ ከ30 ለግዝረት ከእንደገና የፋሲካን በዓል ለማክበር የተወሰነ ጊዜ እንደወጣ ይነግረናል እንጂ ከዚያ በተረፈ ያለውን ሙሉ እድገቱን መጽሐፍ ቅዱስ አይነግረንም። ታዲያ የት እናገኛለን ብንል ተአምረ ኢየሱስ ላይ በሰፊው ተብራርቶ ተዘርዝሮ እናገኘዋለን ማለት ነው። እና ስለዚህ ከዚህ አንፃር አዋልድ መጻሕፍት ዓላማቸው ይሄ ነው ማለት ነው። በጥቂት የተቀመጠውን ወይም ደግሞ ያልተብራራን ነገር ይበልጡኑ እንዲብራራ፣ እንዲታወቅ፣ እንዲጎላ ምስጢራትን መግለጥ ነው ዓላማቸው ማለት ነው። ሌላው የመጽሐፍ ቅዱስ ወይም አስራው መጽሐፍ ቅድም ያልናቸውና የአዋልድ መጻሕፍት ግንኙነታቸው ምንድን ነው ስንል በዚህ ውስጥ የሚነሱ የተወሰኑ ነጥቦች አሉ። ለምሳሌ አዋልድ መጻሕፍት የአስራው መጻሕፍት ቅድም ልጆች እንደሆኑ በምን ይታወቃል የሚለውን በተወሰነ መንገድ እናነሳለን። ለያልነው የጠቀስናቸው አሉ፣ ነገር ግን በተወሰነ መንገድ እናነሳለን። ሌላው ሁለቱ ይዘት ወይም አንድነት እንዳላቸው በምን ይታወቃል? የአስራው መጻሕፍት የመጽሐፍ ቅዱስና የአዋልድ መጻሕፍት ማለት ነው። ሌላው አዋልድ መጻሕፍት ሲነበቡ ሊስተዋሉ የሚገቡ ነጥቦች ምንድን ናቸው? አንድ ሰው አዋልድ መጻሕፍት ሲያነብ ምንን መገንዘብ ወይም ምንን ማስተዋል አለበት ማለት ነው? ምንን ሊያስተውል ይገባል ማለት ነው? እሱን የምናይበት ይሆናል። በጥቂቱ ለማየት ስንሞክር አዋልድ መጻሕፍት እንግዲህ ቅድም እንዳልነው ልጆች ናቸው ብለናል። የማን ልጆች? የመጽሐፍ ቅዱስ ልጆች ናቸው። አስራው መጽሐፍት የአስራው መጽሐፍ ቅዱስ ነው። ምንጫቸው አስራው መጽሐፍ ቅዱስ ነው። አስራው መጽሐፍ ቅዱስ እንግዲህ ባለፈው የብሉይ ኪዳንን አጠቃላይ ክፍል ከፍለናል። ይሄውም በ5 ከፍለን አስቀምጠናል። የሕግ መጽሐፍ፣ የታሪክ መጽሐፍት፣ የጥበብ ወይም የቅኔ መጽሐፍት ከእንደገና የትንቢት መጻሕፍት ብለን ማለት ነው። ልክ እንደዚሁ ደግሞ አስራው መጻሕፍት አዋልድ መጻሕፍት የምንላቸው ለምሳሌ አስራው መጻሕፍት ባልነው ውስጥ የሕግ መጽሐፍ እናገኛለን። ይኸውም 5ቱ ብሔረ ኦሪት ናቸው፣ ሙሴ የጻፋቸው ማለት ነው። አዋልድ መጻሕፍት ውስጥ ደግሞ የሕግ መጻሕፍት የሚባሉ አሉ። ይኸውም ደግሞ ፍትሐ ነገሥት ነው። ፍትህ ስጋዊ ፍትህ መንፈሳዊን የያዘ ማለት ነው። ይህን እናገኛለን። ከእንደገና በዚህ በአስራው መጽሐፍት የታሪክ መጽሐፍት ተብለው የሚጠቀሱ አሉ። መጽሐፈ ኢያሱ ጀምሮ ያሉ ታሪኮች የመጽሐፍ ቅዱስ ክፍላት ማለት ነው። ይህንን በመጽሐፍ ቅዱስ እንደምናገኝ ሁሉ በአዋልድ መጽሐፍት ደግሞ የታሪክ መጽሐፍት አሉ። እነማን ናቸው ስንል ገድላት፣ ተአምራት፣ እነዚህ መጽሐፍት ከታሪክ የሚመደቡ ናቸው ማለት ነው። ሌላው የጥበብ ወይም የምስጋና ያው እንደምናውቀው በመጽሐፍ ቅዱስ ውስጥ ባለፈውም እንዳነሳ ነው በተለይ የዳዊት መዝሙር፣ መኃልየ መኃልይ ዘሰሎሞን፣ መጽሐፈ ሲራክ እነዚህን የመሳሰሉትን የጥበብ ወይም የቅኔ መጻሕፍት ብለው አባቶቻችን ያስተምሩናል። እና ስለዚህ ይህን በአስራው መጽሐፍ ውስጥ የምናገኘው ነው። በአዋልድ መጻሕፍት በንጽጽራዊ ደግሞ ስናስቀምጥ ደግሞ የጥበብ ወይም የምስጋና መጻሕፍት ምን አለ ስንል እንደ ውዳሴ ማርያም፣ እንደ ቅዳሴ ማርያም አጠቃላይ እንደ ቅዳሴው 14ቱ ቅዳሴዎችን ማንሳት ይቻላል። እንዳለ የዘወትር ጸሎቶችን ማንሳት ይቻላል። እና እነዚህ የምስጋና ናቸው፣ የምናመሰግንበት እግዚአብሔርን የምናመሰግንበት ማለት ነው። ሌላው የትንቢት መጻሕፍት በአስራው መጻሕፍት ውስጥ አለ። በአዋልድ መጻሕፍት ደግሞ የትንቢት መጻሕፍት ተብሎ የሚቀመጠው እንደ ፍካሬ ኢየሱስ ያለ መጽሐፍ ማለት ነው። እና ይህን እናስቀምጣለን። ሌላው ሁለተኛው የመጀመሪያው እንግዲህ በአይነታቸው
ስናስቀምጥ አዋልድ መጻሕፍትን መሆናቸውን የሚታወቅበት መንገድ የመጀመሪያው ቅድም እንዳነሳ ነው በአይነታቸው ነው። አስራውና አዋልድ መጻሕፍት ብለን በንጽጽር ያየ ነው ማለት ነው። በአይነታቸው የለየ ነው ማለት ነው። ሌላ ሁለተኛው በባለቤታቸው ወይም ደግሞ መነሻቸው ማን ነው፣ ባለቤታቸው ማን ነው ከሚለው አንፃር የአዋልድ መጻሕፍትም የመጽሐፍ ቅዱስን ባለቤቷ ራሷ መጻሕፍት ቤተክርስቲያን ናት። ቤተክርስቲያን ናት ስንል በተዘዋዋሪ መንገድ ነቁ ምንጩ የመጽሐፍ ቅዱስ ቅድም እንዳልነው ራሱ እግዚአብሔር ነው። ከእንደገናም ደግሞ በቅዱሳኑ ሕይወት ውስጥ የተገለጠ ቅድም ባነሳናቸው መጻሕፍት ውስጥ ሁሉ የተገለጠ በቅዱሳን ሕይወት ውስጥ የተገለጠ ራሱ እግዚአብሔር ነው። ባለቤቷ ደግሞ ቤተክርስቲያን ናት ማለት ነው። ሌላው ከቅድስናቸው አንፃር እናስቀምጣል። ከቅድስናቸው አንፃር ሁለቱም ያጻፈው ራሱ መንፈስ ቅዱስ ነው ማለት ነው። መንፈስ ቅዱስ በገለጠ መጠን አጽፏል ማለት ነው። ከዚያ በተረፈ ያው የቅዱሳንን ሕይወትም ቢሆን እግዚአብሔር ባወቀ ለሌላ ሰው በተዘዋዋሪ መንገድ በአቅራቢያ ላለ ሰው እየገለጠ እንዲጻፍ ያደርጋል ማለት ነው። ሌላው የመጨረሻው የእግዚአብሔርን ድንቅ ስራ በመግለጣቸው ሁለቱ የሚያመሳስላቸው የሚያገናኛቸው ነገር ማለት ነው። የእግዚአብሔርን ድንቅ ስራ ይገልጣሉ። በቅድስናቸው ቅድም እንዳልነው አስገኛቸው መንፈስ ቅዱስ ነው። ሌላው ደግሞ የሁለቱም ባለቤት የአስራው መጻሕፍትም የአዋልድ መጻሕፍትም ባለቤትነቱ ደግሞ የቤተ ክርስቲያን ነው። በአይነት ስንመድበው ቅድም ባየ ነው ማለት ነው። ሁለቱም በይዘት አንድ መሆናቸው እንዴት እናውቀዋለን ስንል የተወሰኑ ነጥቦችን ለማንሳት እንሞክር። የመጀመሪያው የእግዚአብሔርን ስራ ሁለቱም ይገልጣሉ። መጽሐፍ ቅዱስ የእግዚአብሔርን ስራ ይገልጣል። አዋልድ መጻሕፍትን ደግሞ የእግዚአብሔርን ስራ ይገልጣል ማለት ነው። ሁለተኛው ለሰው ሕሊና የሚከብዱ በእምነት ብቻ የምንረዳቸው ድርጊቶችን በመግለጥ ማለት ነው። እጅግ ለሰው ሕሊና የሚከብዱ ነገር ግን በእምነት ብቻ የምንረዳቸው አንዳንድ ነገሮች አሉ። እነዚህን ይገልጥልናል። ለምሳሌ መጽሐፍ ቅዱስን ስናነብ ሽባው እንደዳነ ከእንደገናም እውሩ እንደበራ ሙቱ እንደተነሳ እነዚህን ሁሉ ነገሮች በመጽሐፍ ቅዱስ እናገኛለን። ከእንደገና በአዋልድ መጻሕፍትም ደግሞ እግዚአብሔር በቅዱሳኑ ላይ እያደረ የሚያደርጋቸውን ተአምራቶችን ገቢረ ተአምራቶችን እንመለከታለን ማለት ነው። ስለዚህ ይህንን በእምነት ይገልጥልናል ማለት ነው። ሌላው ሶስተኛው በተለይ ሁለቱም መጻሕፍት አስራው መጻሕፍትም አዋልድ መጻሕፍትም የእምነትን ታላቅነት ይመሰክራሉ። በመጽሐፍ ቅዱስ ውስጥ ያለውን የእምነት ታላቅነት እጅግ አጉልቶ ይነግረናል። ከእንደገና ደግሞ ያንን መሰረት አድርገው ያንን ደግሞ ምንጭ አድርገው ደግሞ የተጻፈው በመጽሐፍ ቅዱስ ያለውን ወደ ሕይወታቸው የተረጎሙ ቅዱሳን አባቶቻችን ደግሞ የእንትን ያሉበትን ያሳለፉትን መንፈሳዊ ሕይወት ደግሞ በሚገባ መንገድ ይገልጥልናል። በዚሁ አንጻርነት ደግሞ በእምነታቸው ትልልቅ ተአምራትን እንዳደረጉ በአዋልድ መጻሕፍቶች ውስጥ የምንመለከተው ነው። የእምነትን ታላቅነት እናያለን። እና አቡነ ተክለ ሃይማኖት እና አቡነ አረጋዊ ሌሎችም ቅዱሳን አባቶቻችን በእምነታቸው ምን ያክል ታላቅ ነገር እንዳደረጉ የምናይበት ነው ማለት ነው። ሌላው በእግዚአብሔር ያመኑ ሰዎች ያደረጉትን ተጋድሎ ቅድም ያነሳው የቅዱሳንን ተጋድሎ የሚወሳበት ነው ማለት ነው። ትምህርተ ሃይማኖትን በማስተማር ለምሳሌ አንድ ሰው መጽሐፍ ቅዱስን ሲማር ወይም መጽሐፍ ቅዱስን ቅድም እንዳልነው ብዙ ነገሮችን አይተናል። ትምህርተ ሃይማኖትን ይቀስማል በመጽሐፍ ቅዱስ። ልክ እንደዚሁም ሁሉ ትምህርት በአዋልድ መጻሕፍትም ደግሞ የነ ቅዱስ ቄርሎስን ማብራሪያ እያየ የነ ቅዱስ አትናቴዎስን ማብራሪያ እያየ ከእንደገናም ደግሞ የሌሎች የቅዱሳንን ሕይወት እያየ ደግሞ በሃይማኖት እንዲጸና በሃይማኖቱ እንዲበረታ እንዲጠነክር ያደርገዋል። ከዚህ አንጻር ትምህርተ ሃይማኖትን ያስተምራል ማለት ነው። በምግባር በሃይማኖት እንዲታነጽ ያደርጋል ማለት ነው። ሌላው በሃይማኖት የጸኑ ሰዎች የሚያገኙትን ዋጋ ይነግረናል። ለምሳሌ ቅዱስ ጳውሎስ ልሄድ ከክርስቶስም ጋር ልኖር እሻለሁ ይላል። አክሊልም እንደተዘጋጀለት ይነግረናል። እና ስለዚህ በሃይማኖት የጸኑ ሰዎች ዋጋቸው ምን እንደሆነ ልክ በአዋልድ መጻሕፍቶችም በቅዱሳን አባቶቻችን ታሪክ ውስጥም እግዚአብሔርን ያመኑ ሰዎች በሃይማኖታቸው ጸንተው ምን ዋጋ እንደተቀበሉ ይነግረናል ማለት ነው። ሌላ የመጨረሻው ሰውን ወደ በጎ በመምራት አዋልድ መጻሕፍት ከዚህ አንጻር ሁለቱም በይዘታቸው አንድ መሆናቸውን በዚህ እንረዳለን ማለት ነው።
ሌላው አዋልድ መጻሕፍት ስናነብ ልናስተውላቸው የሚገቡ የመጨረሻዎቹ ነጥቦችን እናንሳ። አዋልድ መጻሕፍት ስናነብ ምን እናስተውላለን? የመጀመሪያው በብሉይና በሐዲስ የተገለጡ መሰረታዊ የሃይማኖት ስነ ምግባር ትምህርቶችን ጠንቅቆ ማወቅ። ይህን እንረዳለን። አንድ ሰው ብሉይ ኪዳን ሐዲስ ኪዳን የተገለጡትን መሰረታዊ የሃይማኖትና የስነ ምግባር ትምህርቶችን ጠንቅቆ ያውቃል አዋልድ መጻሕፍትን ሲያነብ ማለት ነው። ስለዚህ ቅድም እንዳነሳ ነው አዋልድ መጻሕፍትን ስናነብ ልናስተውላቸው የሚገቡ ነገሮች በብሉይም በሐዲስም የተገለጡ መሰረታዊ ሃይማኖታዊ የሆኑ ነገሮችን የምናይባቸው፣ የሚገለጥባቸው፣ የሚብራራባቸው ናቸው ማለት ነው። ይህንን ጠንቅቀን እናውቃለን ማለት ነው። ሌላ ሁለተኛው የእግዚአብሔርን ካህሊነቱን፣ ቸርነቱን፣ ምህረቱን፣ ፍቅሩን ይህን የምናይበት ትህትናውን የምናይባቸው ናቸው እና ደግሞ በእነርሱ ላይ እያደረ ደግሞ እግዚአብሔር ገቢረ ተአምራቱን ሲገልጥ የምንመለከትባቸው ይሄ ነው አዋልድ መጻሕፍት ማለት ነው። ሌላው ሶስተኛው ለቅዱሳን የተሰጠውን ክብር፣ ስልጣን መረዳት እንረዳለን። የተሰጣቸውን ስልጣን መጽሐፍ ቅዱስ በራሱ ይነግረናል። ከዚያ በተረፈ የማይጠፋ ስም ሰጣቸዋለሁ እንዳለ በዚህ በትንቢተ ኢሳይያስ ላይ በሰንበቴን ለሚያከብሩ ደስ የሚያሰኘኝንም ስራ ለሚሰሩ ሁሉ በቤቴና በቅጥሬ ውስጥ የማይጠፋ ዘላለማዊ የሆነ ስም ሰጣቸዋለሁ እንዳለ ያን በእርሱ ስም የኖሩትን ከእንደገናም ደግሞ መጻሕፍትን መሰረት አድርገው በሕይወታቸው የተረገሙ ቅዱሳን አባቶቻችንን ስለዚህ የእነሱን ክብር ስልጣንን የተሰጣቸውን ክብር ስልጣን የምናይበት የምንመለከትበት ነው ማለት ነው። ከስጋዊ ፍልስፍና ጋር ተቀላቅሎ ለመረዳት አለመሞከር። ለምሳሌ በዓለም ሕይወታችን ስንኖር ከምናውቀው ከምንረዳው ነገር ከዚያ ጋር በማስተሳሰር ያን አለመሞከር። ያው በቤተ ክርስቲያን ውስጥ በውድቀት ደረጃ ላይ የምናነሳው ነገር አለ። ለምሳሌ በቤተ ክርስቲያን ውስጥ እነ ቅዱስ አትናቴዎስ እነ ቅዱስ ዮሐንስ አፈወርቅ ፍልስፍናን ከመንፈሳዊው ጋር አስተባብረው ፍልስፍናው መንፈሳዊውን ሳይውጠው ፍልስፍናውን በመንፈሳዊ ቃኝተውት ትውልድ የሚሻገር የበለጠ ምስጢር የሚብራራበትን ብዙ መጻሕፍትን እንደሰጡን እንመለከታለን። በዚያው አንፃር ደግሞ እንደነ ኦሪገን ወይም አርጌንስ ብለን የምናነሳው ፍልስፍናው መንፈሳዊውን ውጦበት ከመንፈሳዊው አውድ ወጥቶ ወደ ምንፍቅና ወይም ወደ ክህደቱ እንደሄደ እንመለከታለን። ብዙ መጻሕፍቶችን ስለ ነገረ ማርያም ጽፏል። ነገር ግን መጨረሻው ፍልስፍናው መንፈሳዊነቱን ስለዋጠው የመጨረሻው የህይወቱ መጨረሻ አላምር ብሏል ማለት ነው። ለክህደት ገብቷል ማለት ነው እና ስለዚህ ከስጋዊ ፍልስፍና ጋር ቀላቅሎ ለመረዳት አለመሞከር። የምንማረው መንፈሳዊ አለ። አንዳንድ ጊዜ የምንመለከትበት መነጽር ስጋዊ ሊሆን ያስፈልግ። አዋልድ መጻሕፍትን ስንመለከት ስናነብ ስናይ የምናየው በምን ስጋዊ አይ መነጽር ከሆነ ይሄማ ተረት ነው የሚል እሳቤ ውስጥ እንገባለን። ዛሬ ብዙ ወንድሞቻችን የሚስቱት የሚወርቁት መጽሐፍ ቅዱስን ካለመረዳት፣ ሁለተኛም ነገር ደግሞ በዚህ በአዋልድ መጻሕፍት የተፈጸሙ ገቢረ ተአምራትን አለመረዳት ውስጥ የሚወርቁት ትልቁ ነገር በስጋዊ አይን እየተመለከቱ ነው። መንፈሳዊ ሰው መንፈሳዊ መነጽር ሊኖረው ያስፈልጋል። የሚመለከተው በእምነት መሆን አለበት። እግዚአብሔር ያንን በቅዱሳኑ ላይ ያደርጋል የሚል ጽኑ እምነት በውስጡ ሊኖር ያስፈልጋል። ስለዚህ እግዚአብሔር በውስጡ ያለ ሰው ይህን ብቻ አይደለም ከዚህ የበለጠ ነገር ሊያደርግ ይችላል፣ ያደርጋል። ምክንያቱም በውስጡ እግዚአብሔር ስላለ ማለት ነው። ስለዚህ ያንን የምንረዳበት አውድ የምንረዳበት መንገድ በፍልስፍና ወይም ደግሞ በዘመናዊ ነገር አይደለም ማለት ነው። አሁን ካለን እኛ ከምንኖረው ህይወት ጋር አያይዘን ወይም ከሳይንሱ ጋር አያይዘን መንፈሳዊነቱን ለመረዳት መሞከር ስተት ላይ ይዳርጋል ማለት ነው፣ ቅድም እንዳነሳናቸው ማለት ነው። ስለዚህ መንፈሳዊውን ይበልጡኑ ወይም ፍልስፍናውን ዘመናዊውን በመንፈሳዊ መነጽር መመልከት ጥሩ የተሳለ በሁለቱም በኩል የተሳለ ጥሩ ሰይፍ እንድንሆን እንዲወጣን ያደርገናል ማለት ነው። ስለዚህ ይሄን ማስተዋል ያስፈልጋል። በዚያ በስጋዊ መነጽር ሳይሆን በመንፈሳዊ መነጽር ማየት አለብን ማለት ነው። ሌላው መጽሐፍ ቅዱስ በተጻፈበት ዘመን የነበሩትን ሁኔታዎችን ማገናዘብ። መጽሐፍ ቅዱስ በተጻፈበት ዘመን የነበረበት ሁኔታ ምንድን ነው? ለምሳሌ አሁን ካለንበት ዘመን በጣም የተራራቀ ነው። ያ እነሱ የነበሩበት ወይም ደግሞ በመጽሐፍ ቅዱስ ሲጻፍ የነበረበት ዘመንና አሁን ያለንበት ዘመን እጅግ የተራቀ ነው፣ በብዙ አይነት መንገድ ማለት ነው። ስለዚህ ያ ወደ ኋላ ተመልሶ ያንን ማሰብ ተገቢ ነው። ባህልን ሊሆን ይችላል፣
ከእንደገናም ደግሞ የሚከተሉትን ልማዳቸውን ቋንቋቸውን እነዚህን ነገሮች ማስተዋል ያስፈልጋል ማለት ነው። እና ስለዚህ ይህን ማገናዘብ ያስፈልጋል ማለት ነው። የተጻፈበትን ዘመን የነበሩትን ሁኔታዎች ሁሉ በአካባቢው የነበሩትን ሁኔታዎች የሚያስፈልግ የነበረውን ሁኔታ ነገር ሁሉ ህዝቡ ይፈልጉ የነበሩትን ነገር ይኖሩበት ያለውን ህይወት ማጥናት ማገናዘብ ያስፈልጋል ማለት ነው። የመጨረሻው ከዚያ በተረፈ ያው በመጽሐፍ ቅዱስ ብቻ ሳይሆን በነገራችን ላይ ከላይ ያነሳ ነው ይሄ መጽሐፉ የተጻፈበትን ዘመን የነበሩትን ሁኔታዎች እንትን ማለት የሚለውን አሁን አዋልድ መጽሐፍት የተጻፈበት ዘመን አባቶቻችን የተለያዩ ድርሳናት ቅዱሳት ትርጓሜያት እነዚህ ሁሉ የተጻፉበት ዘመን የነበሩትን ሁኔታዎች ማገናዘብ ያስፈልጋል ማለት ነው። ስለዚህ ያንን ስናገናዝብ ነገሮችን ወደ መረዳት ከፍ ማለት እንችላለን ማለት ነው። ሌላው በእምነት ከእንደገናም ከእውቀት በላይ ከህሊና በላይ የሆኑ ስራዎችን እንደሚሰሩ ማመን ያው ለሚያምን ሁሉ ይቻላል ይላል መጽሐፍ ቅዱስና ስለዚህ እኛም ላመነ ሰው ሁሉ እንደሚቻል አምነን ቅዱሳን አባቶች በህይወታቸው የተገለጠው የነበራቸው የእምነት ጽናት እንደሆነ ማመን ያ የእምነት ጽናት ደግሞ በእግዚአብሔር ላይ ያረፈ ጽኑ እምነት መሆኑን ማመን ስለዚህ ለሚያምን ሁሉ ይቻላል እስካለ መጽሐፍ ቅዱስ በተለያየ መንገድ ገቢረ ተአምራትን ማድረግ ይችላሉ። እግዚአብሔር በሰጣቸው ቃል ኪዳን ማስማር ይችላሉ። ወለንስሐ ማብቃት ይችላሉ ማለት ነው። ስለዚህ አዋልድ መጻሕፍት ብለን ያነሳናቸው ውስጥ ትልቁ ያን ለመረዳት መጀመሪያ ጽኑ እምነት ይሄ ምርምር ዕውቀት ሳይሆን ከዕውቀት ከህሊና በላይ የሆነ እምነት ሊኖረን ያስፈልጋል ማለት ነው። ይሄ መጨረሻ ነው። እግዚአብሔር ይስጥልን ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን።